ብሪክስ ሀገራት የዶላርን የበላይነት የሚገዳደር በማዕከላዊ ባንክ የዲጂታል ገንዘብ ሲቢዲሲ ላይ የተመሰረተ አዲስ የክፍያ መረብ ይፋ አድርገዋል። ከዶላር ነፃ መሆን ግብይቶችን በብሔራዊ ቁጥጥር ስር ባለው የስዊፍት ስርዓት ፈንታ በአባል ሀገራት ቀጥተኛ የዲጂታል ግንኙነት ይፈጽማሉ። ቀጥተኛ ንግድ ለምሳሌ ኢትዮጵያና ቻይና በመካከለኛው ገንዘብ ዶላር ሳይገበያዩ በራሳቸው ብሔራዊ ገንዘብ በመገበያየት ይችላሉ። ፈጣን ርካሽ የባንክ ዝውውር ሂደቶችን በማሳጠር የንግድ ወጪና ጊዜን እጅጉ ይቀንሳል። ኢትዮጵያ ያለው ፋይዳ የውጭ ምንዛሬ እጥረት ይቀንሳል። ሁሉም የንግድ ልውውጦችን በዶላር ከማድረግ ይልቅ በዶላር በኩል ነፃነት ሀገሪቱ ከውጭ ሀገር ነፃ የሆነ የንግድ አማራጭ እንድታገኝ ይረዳታል። ሊታሰባቸው ነጥቦች አሉ። ይህ እርምጃ ትልቅ እድል ይዞ ቢመጣም እንደ ዲጂታል መሰረተ ልማት ዝግጁነትና የዓለም አቀፍ ፖለቲካ ትንቅንቅ ያሉ ተግዳሮቹ ሊኖሩት ይችላሉ። ክፍል 2 እንድሰራላችሁ ቤቱን ፎሎ በማድረግ አስተያየታችሁ አስቀምጡ።